ወደ ጉዳያችን እንምጣና ምናልባት አዩቤም እንዳለው ለሚንበር ቲቪም አዲስ አይደለም ለሚዲያም አዲስ አይደለም በቅርቡም ደግሞ ትንሽ የህይወት ለውጦች አሉ ከኢትዮጵያ ወጣ ብለህ እየኖርክ ነውና አውርተው ሊሆን ይችላል ሜቢ ትንሽ ለኛም ተመልካቾች እንደው የት ነው የምትኖረው ብዙ ጊዜ የምንጠይቃቸው ጥያቄዎች ደግሞ አሉ የሰዓት ልዩነት አለ አይደል ከሀገር ወደ ሀገር ኢትዮጵያ ያለው አሁን ጁምዓ የምንሰግድበት ሰዓት አንተ የምትኖርበት ሀገር ሊለያይ ይችላልና ጁምዓና አሁን የምትኖርበት ሀገር ምን ይመስላል ሀገሩስ ማን ነው ብናንሰረስ ስለኛ እንደመለሻ ያው ለጊዜው የኖርኩ ያለሁት ከኢትዮጵያ ውጪ ባለው ላይ ማለት ነው ስዊዘርላንድ ወይም በአረበኛ ስዊሲራ ትባላለች በአረበኛ ስሟ ይለያል ስዊሲራ ነው ትባላለች ያው አረበኛ ቋንቋ እንመጣበታለን አሁን ሁሉ ነገር ወደዛ እንደሚያደርግ እና እንግሊሽ ኔማቸው በአረበኛ ነው የሚለያዩ ሀገሮች ውስጥ አንዷ ስዊዘርላንድ በአራቱም ቋንቋ የተለያየ ስም አላት ምንም ስዊሲራ ትባላለች ከተማ ደግሞ ጄኔቭ ናት ጄኔቭ አብዛኛው ሰው ያውቃታል ጁምዓ ያው ሁለት ጁምዓ ይሰገዳል እንደ አብዛኛው አውሮፓና አሜሪካ ሀገር ምንድነው አንደኛ የሰው የሚመቸው ሰዓት አለ አይደል ይሄ የረፍት ሰዓት የሚባለው ሚድዴይ ላይ 12 ሰዓት ተኩል እስከ 13 ሰዓት ተኩል ያለችው ረፍት ሰዓት 12 ተኩል ስንል ያው ከቀኑ ከ6 ሰዓት እስከ 7 ሰዓት ኢትዮጵያ ይለያል ብዙ ነገር ስለዚህ ያቺ ሰዓት ላይ ሁሌ ጁምዓ ትሰገዳለች ይሄ ወቅት ብዙ ጊዜ ጁምዓ አይገባም አንዳንዴ ይገባል ብዙ ጊዜ ሰዓቱ ስለማይገባ ከ13 ተኩል እስከ ደግሞ ሌላ ሁለተኛ ጁምዓ ይሰገዳል ማለት ነው ስለዚህ ሁለት ጁምዓ ነው የሚሰገደው ሁለቱም ጁምዓ ላይ መስጊዱ ሙልት ብሎ ነው የሚሰገደው አልহামዱሊላህ እንግዲህ እዛም አካባቢ አላህ ስም የሚወሳበት ቦታ መሆኑ ደግሞ ሌላ የሚያኮራ ነገር ነው እንግዲህ ከወጣህ በኋላ ኡስታዝና ያው ዝም ብለህ አልተቀመጥክም ቀልጠህም አልቀረህም እዛው እንደ ሌሎችው ወጣ ብለው በቃ በዛው ጠፍተው እንደሚቀሩ ግን ስታበስለው የነበረ አንተ ትልቅ መሽሩዕ እንደነበር እናውቃለንና እስኪ ስለዚህ ፕሮጀክት ትንሽ እንጫወት ምን ላይ ነበር ኡስታዝ ቆየው እሺ ቢስሚላህ ያው ይሄ ዲን ሁሌ መረዳትን ስናስበው ሁሌ ላይ ውስጤ ላይ የሚመላለሰው አንተም እንዳልከው ጥያቄዎችም ለምሳሌ ከዳዕዋም አንፃር ከሌላም አንፃር ሲጠየቅ በግልም ስናወራ አንድ ሰው ዲንን ለመረዳት ምንድነው መሰረታዊው ነገር የሚለው ነገር ሁሌ የሚያሳስበኝ ምንድነው ዲኑ የወረደው ቁርአኑ የወረደው ሐዲሱ የመጣው በአረብኛ ቋንቋ ነው አረብኛን ቋንቋ መረዳት የዲንን ከግማሽ በላይ መረዳት ነው ብያምናለሁ አንድ ሰው ቢሙጀረድ አረበኛን መረዳት ከቻለ አረበኛ ስንል አረበኛ መናገሩን ብቻ አይደለም ቋንቋ አራት ክህሎት አለው እንደሚታወቀው መናገርና ማድመጥና መናገር የመግባቢያ ክህሎት ነው ማንንም ሰው እዛ አካባቢ የሄደ ሰው ይረዳዋል ግን ቁርአኑ የወረደው በጽሁፍ ከመሆኑ አንፃር ኪታብ ስለሚለው ኪታብ የተጻፈ ከመሆኑ አንፃር ማንበብ ይቅራ ከመውረዱ አንፃር ማንበብና መጻፍ የሚባሉት የእውቀት ክህሎቶችን መረዳት ነው መሰረቱ እነኚህን ሁለቱ መረዳት የቻለ ሰው የዲኑን ፈህም ከግማሽ በላይ ይሄዳል ብዬ አምናለሁ እኔ ብቻ ሳልሆን ያው ሜዳው ላሉትም ሰው ይሄን እንደዛ ነው ስለዚህ ሰዎችን ዲን እንዲረዱ ለማስቻል ከተፈለገ ማንንም ሰው አረበኛ ቋንቋ ወደ አስሉ ተመልሶ ያንን ትምህርት በቀላል መንገድ ማስተማር የሚባለው ነገር ላይ ቢሰራ ለዲኑ ዲንን ለመረዳት ትልቅ አስተዋጽኦ አለው ብዬ ከማመን አንፃር የጀመርኳት መሽሩዕ ናት አንተ እንዳልከው ማሻአላህ እንትኑና ይቻለው ሶሻል ሚዲያ ላይ ተወሰኑ እንትን ፖስቶችን ያስተዋልኩ ነበር ሶሻል ሚዲያ ላይ ግን ያው ሰው ዲጂታል ሚዲያ ላይ ያለው ሰው ብዙ አክቲቭ አይደለም ወይም ለእንደዚህ አይነት ቁም ነገር ላለው ነገር ብዙ አክቲቭ አይደለም የሚል ስጋት ነበረኝ በኋላ ግን ትንሽ የተደራጀ አድርገህ ደግሞ እንዳመጣሁም ሰምቻለሁና ስለሱም ትንሽ ብታነሳለን ደስ ይላል ጥሩ እንግዲህ አሁን መጀመሪያ አንድ ሰው የሚጠቀመው አጠገቡ ያለው ነገር ነው ሶሻል ሚዲያ እንዳልከው ማለት ነው ሰዎች በዙሪያ ያሉ ሰዎችን ሐሳብ ተነግራለህ ያው እኔ ኖርማሊ ማስተማር የጀመርኩት አሁን ሳልሆን ገና ትምህርት ቤት እያለሁ ነው እየተማርኩ ነው ማስተማር የጀመርኩትና ወንጂ ነው ትውልዴ እንደምታውቀው አንተ ወንጂ ዑመር ወንጂ ነው ተለኝ ዑመር ወንጂ ነው አንተ ነው ተለኝ አስለ ዑመር ያስባል ማንም ያውቃል እና ወንጂ ያለን ክረምት እናስተምር ነበር ከኛ በታች ያሉትን ተማሪዎችና ከዛ ጊዜ ጀምሮ ማስተማር ሐቂቃ ሰው ምን ተወዳለ ብሎ ቢጠይቀኝ ማስተማር እንደማስተማር መወደው ነገር የለም ያው መማር ውስጡ ስላለ ትልቁ ዕውቀትን የመጠበቂያ መንገድ ማስተማር ነው ስለዚህ ከዛ አንፃር ከዛ ጊዜ ጀምሮ የማስተማር ሂደት ላይ ስላለሁኝ ይሄን ነገር
በምን መንገድ ቢደርስ ነው የተሻለ የሚሆነው? ያው ትምህርት ሲባል ለሰው ታውቃለህ ፎርማል ነገር ያስጨንቃል። ትምህርት ቤት ገብተህ ስትማር የሆነ ነገር ጥያቄ ምናምን እነኚህ ነገሮች ለሰዎች ብዙ ጊዜ ምን ይሆናሉ? ጭንቀት ስለሚፈጥሩ የሚፈልገው ነገር ጋር ምን ይሆንበታል? ግርዶሽ ይሆንበታል። መንገዱ ማለት መንገዱን ማቅለል ላይ ነው እኔ የመጣሁት። መንገዱ እንዴት ነው የምታቀለው? የመጀመሪያው እንዲወድ ማድረግ ነው። ሰው የሚማረውን ነገር ከወደደው ወይም ጥቅሙን ይበልጥ ካወቀና ምንድነው የሚፈይደኝ ገብቷል። ዋጋ መክፈል ለሁሉ ነገር እንግዲህ ጥያቄ የለውም። ለምትፈልገው ነገር ዋጋ መክፈል አለ። ከዛ አንፃር ለማቅለል ነው የሞከርኩት እኔ አረበኛን በቀላሉ። ስሙም አፕ ወደ አፕ አድጓል። አሁን ኢንሻአላህ አፑ ላውንች ይደረጋል በቅርቡ ቀን። አልዓረብየቱ ሊልጀሚዕ ነው ያልኩት። አረበኛ ለሁሉም ስንል በጾታ አይለይም፣ በእድሜ ክልል አይለይም፣ በሃይማኖትም አይለይም። በዛም ልክ ማለት ነው። ለምን አንድ ሰው አረበኛን ቋንቋ አወቀ ማለት ኔሰሰርሊ ሙስሊም መሆን አለበት ወይም ሙስሊም ይሆናል ማለት አይደለም። ልክ ነው። ቋንቋው እንደ ቋንቋ ቅድም ከሃይማኖት ወይም ዲንን ከመረዳት አንፃር አስቀመጥ ነው እንጂ የቋንቋ ዋና ጥቅሞች 3 ናቸው። አንደኛ ያው እንዳልነው ዲኑ መረዳት፣ ሁለተኛ ለመግባቢያነት ነው፣ ሶስተኛ ለቢዝነስም ይሆናል። ስለዚህ ለፈለገው ነገር አንድ ሰው መጠቀም ይችላል። መርሐባ። ዝርዝሩን ምናልባት አሁንም የተወሰነ ነገሮች መረጃዎች ልናነሳ እንችላለን። አፑ እንዴት ነው ማግኘት የምንችለው? እንዴት ነው መጠቀም የምንችለው? ምናልባት አፕ ሲባል ደግሞ ብዙ ጊዜ የሆነ የተወሳሰበ ነገር ይመስለናልና ምን ያክል አጠቃቀም ቀላል ነው ዝግጅቱ? ኦኬ እንግዲህ አረበኛን ለሁሉም ስንል ለሁሉም መድረስ እንዲችል ተደርጎ የተዘጋጀ አፕ ነው እንደ ስሙ ማለት ነው። ስለዚህ ማንኛውም ኢንተርኔት መጠቀም የሚችል ሰው ማግኘት የሚችለው ነገር ነው። ገብቶ ስሙን ይጽፋል። አረቢክ ፎር ኦል እንግሊዘኛ፣ በአረበኛ ከፈለገ አልዓረብየቱ ሊልጀሚዕ ብሎ ይገባል። ከዛን ያንን አፕ ያወርደዋል። እዛው ላይ ሬጂስተር ያደርጋል፣ ይገባል ማለት ነው። አፑን ኢንስቶል አድርጎ መጠቀም ምንም የሚያስቸግረው ነገር አይኖርም። እኔ በዚህ ጉዳይ ላይ ምናልባት ያው ለህዝብ በደንብ ይፋ ሲደረግ የምናውቀው ነገር እንዳለ ሆኖ እኔ ፐርሰናሊ በአፑ ባይሆንም ከዛ ቀደም ብሎ ባሉ የዲጂታል አማራጮች ተጠቃሚ ከሆኑት መካከል ምስክር መሆን ይችላል። በዚህ ጉዳይ ላይ እውነቱን ለመናገር ከዜሮ ልክ አሁን ምንም የማያውቅ ሰው ቢመጣ ከዜሮ አሊፍ ብሎ አረብኛ ምንድነው ቋንቋ፣ ስለ ቋንቋ ራሱ ኢንትሮዳክሽን፣ ቋንቋ መግባቢያ ነው፣ እንዴት ነው አንደርስታንድ የሚደረገው የሚለው ጀምሮ እስከ ፊደላቱን እስከ መለየት፣ ከፊደላቱ በኋላ ካጠቃቀማቸው ደግሞ ለኮሚኒኬሽን የሚጠቅመው ነገር እስከ አድቫንስ ድረስ ያሉ ስቴጆች እንዳሉት ማስተዋል ችያለሁና እንግዲህ ይሄ በጣም ሊበረታታ የሚገባ ነገር ነው። እንግዲህ በቅርቡ ላውንች ይደረጋል ብለናል። መቼ እንጠብቅ? ኢንሻአላህ ሳምንት ባልበለጠ ጊዜ ውስጥ ይፋ ይወጣል። ምናልባት ካነሳው አይቀር ግን ትንሽ ምንድነው ውስጡ ላይ ያለው የሚለውን ነገር ልናገር። ምክንያቱም አንዳንዴ ውስጡ ያለውን ስታውቅ ነው የምትጓጓው አይደለ? አፑ ምንድነው ከሚለው አልፈን ውስጡ ምንድነው ያለው። ለምሳሌ አረበኛ ለሁሉም ስንል አረበኛን ለምሳሌ ምንም ሰምቶ ማያውቅ ሰው ግን ፍላጎቱ ያለ ሰው ምን ይባላል በአማርኛ? ቢቆርጡት አይሰማም፣ ጆሮን ቢቆርጡት አይሰማም ይባላል። እሱንም ያካትታል። ሌቭል አለ፣ 3 ሌቭል አለ። ጀማሪ ሌቭል የምንለው አለ፣ መካከለኛ አለ፣ አድቫንስ የምንለው አለ። ቅድም አየ እንዳነሳው ማለት ነው። ጀማሪ የሚባለው ቅድም ስናገር ቋንቋ 2 ክህሎት አለው፣ የመግባቢያ ክህሎትና የእውቀት ክህሎት ብሎ ይከፍላል። የመግባቢያው ክህሎት ማድመጥና መናገሩ ነው። የእውቀት ክህሎት መጻፍና ማንበቡ ነው። እዛ አፕ ላይ ሲገባ የሚገኙ ደርሶች በሁለቱ የተከፈሉ ናቸው። ስለዚህ መግባቢያውን የሚፈልግ ሰው ቀጥታ የመግባቢያ ክህሎቶችን ገብቶ መማር ይችላል። መጻፍና ማንበብ የሚለውን ፓርት ደግሞ እዛ ላይ አለ። የጀመርነው ከአሊፍ ነው። እቺ ከአሊፍ የምትባለው ነገር የምር አሊፍ ናት። ብለን ጀመርንና አሊፍ ፊደል ነው የምንቆጥረው ለሚቆጥሩት ማለት ምንም የሚቸገሩት ነገር የለም። ሌላው ምንድነው ልዩ የሚያደርገው የሚለውን ነገር ላንሳ። እስካሁን የምናውቃቸው አፖች ወይም ዩቲዩብ ትምህርቶች ዋን ዌይ ናቸው። ትሰማለህ፣ ታደምጣለህ፣ አንተ ጋር ይቀራሉ። ይሄ አፕ ግን እንደዛ አይደለም። ትማረውና ጥያቄዎቹ ይመጡላል። ጥያቄውን ስትመልስ ትክክል ነህ፣ ትክክል አይደለም ብሎ ያርማል።
ይሄ ዘመናዊውን ኤአይን ተጠቅሞ የተሰራ ትልቅ ዋጋና እውቀት የፈሰሰበታል። ማሻአላህ። ስለዚህ በቀላሉ ሁላችንም አሁን አረብኛን በነፃነት ለመኮሙኒኬት ሰው ባለበት ቦታ ቁጭ ብሎ በቃ ዓለም ላይ ያለ ሰው ማግኘት የሚችለው ለምሳሌ ከቦታ ቦታ አይገድብም፣ ከሀገር ሀገር አይገድብም፣ ከጊዜ ጊዜ አሁን ለምሳሌ ብዙ ጊዜ ቀን መማር ያልቻለ ሰው ድሮ ማታ ይማራል። አንድ ኡስታዛችን ቀን ካልቻላችሁ ማታ ተማሩ፣ ማታም ቢካላችሁ የሌሊት ተማሩ ይላል። አሁን ልክ እንደ ዱዓ ደረሰ ማለት ነው። አሁን እቺ እንዲህ አይነት ትምህርቶች በቃ አሁን ለሰውየው ሌሊት እንቅልፍ እምቢ ካለው ተነስቶ ገብቶ መማር ይችላል ማለት ነው። ማሻአላህ። እንግዲህ ብዙ ማለት የምንችለው ነገር አለ። እኔ ሀሳብ የምሰጠው ምናልባት ያለንበትም ቦታና ሰዓታችንም ስለሚገድበን ወደፊት ዝርዝር አፕሊኬሽኑ እንዴት ይሰራል፣ ሰዎችስ እንዴት መመዝገብ ይችላሉ የሚሉትን ነገሮች በዝርዝር አይተን ብንመለስበት ምን ትላለህ ኡስታዝና? በጣም ነው ደስ የሚለኝ። ምክንያቱም ካለህበትም ሆነ ማድረግ ስለሚቻል በደንብ ስለሚቻል አንዱም የአፑ ዓላማ ሰው ባለበት ሆኖ መማራል፣ እኛም ባለንበት ቦታ ሆነን መልእክት ማስተላለፍ እንችላለን። ከእናንተም ጋር ያለን ግንኙነት የሚቀጥል ይሆናል። ባረከላሁ ፊክ። እንግዲህ ዛሬ እንግዳ ሆነ ስለመጣ በጣም ደስ ብሎናል። እንግዲህ ሰዓታችንም ስለተገባደደ ፕሮግራማችንን ኢንሻአላህ እንቋጫለን። ስለዚህ አረበኛን ከኡስታዝ ኡመር ያሲን ጋር ተብሎ ሲሰጥ የነበረው ለረጅም ጊዜ ሲሰጥ የነበረው ትምህርት ወደ አፕሊኬሽን አድጓል ማለት ነው። ከዛም ደግሞ ኤአይ ሰፖርት የሚያደርገው ራሱ ሰዎችም ደግሞ የሚፈተኑበት ፈተናቸውም እዛው ኢቫሉዌት የሚደረግበት በጣም እጅግ በጣም የተዋቀረ አፕሊኬሽን ነው። ሰሞኑን ደግሞ ኢንሻአላህ በቅርቡ እንዳልከው ላውንች ሲደረግ ደግሞ ፈርዘር ነገሮችን የምንሰማ ይሆናል። መልካሙን ሁሉ ያው እኛ እንመኝልሃለን። ተመልካቾችም ደግሞ እንግዲህ ምናልባት ይሄን ፕሮግራም ያሉ ላውንችም ሲደረግ ያሉ ተጠቃሚ እንዲሆኑ እንጋብዛቸዋለን ማለት ነው። እኛ እንግዳ ስለሆን ከልብ እናመሰግናለን። በጣም አድርጌ አመሰግናለሁ ለነበረን ቆይታ። ባረከላሁ ፊክ።